እኔ ምልሽ ዛሬ ምን ተገኝቶ ነው እንደዚህ የተደሰትሽ? ማታ ከኔ ተደብቀ ምን ሰራ እንደነበር ያላየሁ ነው እንዴ መሰለ? ምን አደረኩ? መች ተደብቄ? ኧረ ምንም አልደበከኝም። ምን ልደብቅሽ እችላለሁ? ኧረ አልደበቅኩሽም። ለነገሩ ብትደብቀኝም አይፈረድብህም። ኢኽላስህ እንዳይበላሽ ነው አይደል? ኧረ ስለምን ኢኽላስ ነው የምታወሪው? ይኸውልሽ ነይማ፣ ማታ ከእንቅልፌ ስባንን አጠገብ የለም። የት ሄደ ብዬ ስፈልገው ለካ የኔ ባል ሌሊት ቆሞ እየሰገደ ኖሯል። እንዴት ደስ እንዳለኝ አልገባሽ? ኧረ ሌሊት ሰገደ? ማሻአላ። ይሄኔ ሌሊት እኮ ሌሊት ተርቀደ መስሎት ይሆናል። አይተሽኛል እንዴ? እኔ እኮ ተመስጬ ስለነበር ምንም አላስተዋልኩም። አይገርም? አላህ በባልሽ ተደሰቺ ሲለኝ ነው በሌሊት ቀስቅሶ ይሄንን ያሳየኝ። ያው ሌሊት ሰግጄ እኮ አላህን ከመለመን ውጪ በምንም የማልፈተው ችግር ውስጥ ስለገባው እኮ ነው። ምን አይነት ችግር? ምን መሰለሽ፣ ማታ ጋደም ብዬ ሳስብ በዚህ በኩል ሲራጥ በዚህ በኩል ጀሃነም እንዳለብኝ ስረዳ ከነዚህ ቅጣቶች ለመዳን ስል ኢማኔ ላይ መጠንከር እንዳለብኝ ተሰማ። ይኸው ነው። ስሚ ነይማ፣ መርካቶ ሂጅ እስክመጣ ድረስ የቤቱን ስራ እንዳለ ጨርሰሽ እንድትጠብቂ። ዛሬ ብዙ ስራ ነው ያለው። እንደ ሌላ ቀኑ ተቀምጦ መዋል የለም። ሁሉንም ጨርሰሽ ጠብቂ። ምን ሆነሽ ነው? ጭራሽ ዝም ስል ይሄ ሁሉ ስራ መርካቶ ደርሼ እስክመጣ ድረስ ሰርተሽ ጠብቂኝ ትለኛለች እንዴ? ደፋር ንክች ነው ማላደርገው። እስቲ ምን እንደሚመጣ አብረን እናያለን። በቃ አታስቢ፣ እንደሚሆን ይደረጋል። ቱ ሳይሻል አይቀር። ቻው፣ በቃ እኔ ናስር ጋር ልሄድና በዛው ወደ ቤት እመለሳለሁ። ጥሩ፣ በቃ ስትመለስ ደውልልኝና አብረን እንመለሳለን። እንደዛ እንኳን ይሆን አይመስለኝም። ምናልባት ሊያቆየኝ እኮ ይችላል። እሺ ቻው።